The two subject concept and the real key for passing the entrance. ምንድን ነው the two subject concept የሚባል? እነዚህ ሳብጀክቶችስ እነማን ናቸው? Let's see one by one. በመጀመሪያ the two subject concept ማለት ኢንትራንስ ለማለፍ ፕራክቲካል የተገኘ ቲዮሪ። ይሄን ቲዮሪ እኔ በግሌ ያለፍኩበትም እና 100% የሚሰራ ለኢንትራንስ ተማሪ ለሪሚዲያንም ተማሪ የሚጠቅም በጣም ቬሪ ኢሴንሻል ኮንሰፕት ነው። ምን ማለት ነው? the two subject concept ኢንትራንስ እንደሚታወቀው 6 ሳብጀክት ነው። ከነዚህ 6ቱ ሳብጀክቶች ውስጥ ተማሪ ሁሉንም እኩል ደረጃ የመስራት ችሎታ የለም። ይሄ ሪል ታዋቂ ነው። እና ከነዚህ 6ቱ ሳብጀክት ሁለቱም ፒክ አፕ በማድረግ ሞስት ተማሪ እችላለሁ እሰራዋለሁ ከሌሎች የበለጠ ሳብጀክቶች እነዚህ ይቀሉኛል ብሎ የሚያምኑት ሳብጀክቶች ሁለት ሳብጀክት ይወስድና ሞር ታይም ሞር ኢነርጂ ይሰጥና እነዚህን ሳብጀክቶች ወጥሮ ይሰራል። እና እነዚህን ሳብጀክቶች ወጥሮ በመስራት ከሌሎች ለየት ባለ መልክ በማጥናት ሌሎቹንም ያለ መዘንጋት ማለት ነው እነዚህን ሳብጀክት ሃይ ስኮር ያመጣል። ሌሎቹን ለምሳሌ ፓዝድ የሚያመጣ ከሆነ እነዚህን ስለሚችላቸው በጣም ስላጠና ሃይ ስለሚያመጣ ውጤቱን ከፍ ያደርጉለታል። ሌሎቹ ሳብጀክት ራሱ ዝቅ ብሎ እንደምንም ብሎ ፓስድ ውጤት ስለሚያመጣ the two concept subject ተባለ ማለት ነው። እና ኮንሰፕቱ ያው እንደተረዳችሁት ነው። ከሚችሉት ሳብጀክቶች 6ቱ ሪል የሆነ ነገር ተማሪ 6ቱን ስለሚያጠና 6ቱን ሳብጀክት የሚችል ይመስለዋል። ይሄ ትልቅ ስህተት ነው። ተማሪዎች 90% ተማሪ ከነ እንኳን 6ቱን ግማሹ ራሱ እንደሚችል ያጠራጥራል። ስለዚህ እነዚህን ሁለት ሳብጀክት እንችላለን ብላችሁ የምታምኑትን መርጣችሁ ሞር ታይም በመስጣት በማጥናት ጥያቄዎችን በመስራት ውጤታችሁን ከፍ ማድረግ ትችላላችሁ ማለት ነው። ሞክሩት። እኔም ይሄን ኮንሰፕት ሞክሬ ነው በሁለት ሳብጀክት ሃይ ስኮር አምጥቼ በሌሎቹም እነማስ ምናምን ዝቅ ስላሉብኝ ፓስድ ውጤት አምጥቻለሁ። እና ሞክሩትና ሐሳቡን ኮሜንት ላይ ሼር ታደርጉልኛላችሁ። ቴንክ ዩ